ተመልከቱት ይሄን ግለሰብ። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ሙስሊም ከሆንክ ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ዱዊት ሪፖስት ሳታደርግ እንዳታለፍ። ክርስቲያኑ ወገናችን ሙስሊሞች አራጆች ገዳዮች ናቸው፣ ለዚህም ማሳያው ወሃቢዮች ናቸው እያለ ይገኛል። ለዚህ ማስረጃ ምን እንደሆነ አቅርብልን ብንለው ወላሂ አንድ ማስረጃ ሊያቀርብ አይችልም። ነገር ግን በተለያዩ ክልል ከተሞች ከመስጊድ ኢማሞችን እያወጡ ሙስሊሞችን እየመረጡ በጅምላ የሚጨፈጭፉት ክርስቲያኖች ሆነው ሳለ እኛ ግን ክርስቲያኖች አራጆች ናቸው፣ ገዳዮች ናቸው ብለን አናውቅም። ትክክለኛ እስልምናን እየተከተለ ያለ ሙስሊም የትኛውም አቂዳ ላይ ቢገኝ አንድን ንጹህ ሰው መግደል የሰውን ዘር በሙሉ መግደል እንደሆነ ጠንቅቆ ያውቃል። ስለዚህ የትኛውንም ንጹህ ሰው ሙስሊም ከሆነ ሊገል አይችልም። ይህ ስም ማጥፋት ነው። ወሃቢያ የሚባል ስያሜ እንግዲህ በመለጠፍ ሙስሊሞች ላይ ትክክለኛ የሆነውን የአላህን ዲን እየተከተሉ ያሉ ሰዎችን ስም ማጥፋት ተገቢ አይደለም። ሙስሊሞችም ካፊር ጋር እየገባችሁ አዎ እንደዚህ ሙስሊሞች ገዳዮች ናቸው፣ ወሃቢዮች ገዳዮች ናቸው ያላችሁ ከሆነ ወላሂ በጣም ነው የምታሳዝኑት።